ጎረቤት ሻል ያለ ልብስ ከአረብ ሀገር ተልኮለት ሲለብስ ያዩ ቤተሰቦች ሴት ልጆቻቸውን ወደ አረብ ሀገር እንዲሄዱ ያስገድዷቸዋል። የምታዝን የነበረችው እናት ጨካኝ ትሆናለች ለብር ብላ። ወይም ደግሞ እነሱ ባይፈልጉም ልጅቱ እኔ ከማን አንሳለሁ ብላ ጉዞ ትጀምራለች። በዚህ አይነት አመጣጥ ላይ በክብሯ ላይም ሆነ በህይወቷ ላይ በሚደርሰው ችግር ትጠየቃለች። እሷ ብቻ ሳትሆን ቤተሰብም ይጠየቁበታል። ለማንኛውም የስደት ይዘትን አይደለም የምንዳስሰው፣ ውይይታችንም ይሄ አልነበረም። ግን ወደ ፈለግንበት ዓላማ ለመድረስ መነሻውን መጥቀሱ ስላስፈለገ ነው። እንግዲህ ዋናው ሲመጡ የቤተሰቦቻቸውንም ሆነ የራሳቸውን ህይወት ለመለወጥ ብለው ነው የሚመጡት ወደ አረብ ሀገር። ወደ ሌላም ሀገር ደልቷቸው አይደለም የሚወጡት እኮ። እርግጥ አንዳንድ የሀብታም ልጆችም ጥሩ ህይወት ውስጥ እየኖሩ ያሉ ልጆችም ወደ አረብ ሀገር፣ ወደ ዩሮፕ፣ ወደ አሜሪካ የሚሄዱ አሉ። ግን አብዛኞቹ የደሃ ቤተሰቦች ናቸው። አረብ ሀገር ከደረሱ በኋላ ተቀጥረው ይሰራሉ። በየወሩ የሚያገኙትን ብር ለቤተሰብ ይልካሉ። ሲልኩ አመት ይቆጠራል። ሁለተኛው አመት ይመጣል። ድንገትም ቤት ሰርተዋል፣ በሬ ገዝተውላቸዋል፣ የሚያስፈልግ ነገር አሟልተዋል። ግን ትናንትና በድህነታቸው ህይወት ውስጥ ሲኖሩ የነበሩ ቤተሰቦች አሁንም ትንሽ ለውጥ ታይቶ ግን ብር አይጠግቡም። በየወሩ ብር እንድትልክላቸው ይፈልጋሉ። ያንን ስታረግ አመታትን ታስቆጥራለች። እሷ ግን ነገ ብትታመም ወይም ተይዛ ሀገር ቤት ብትገባ ኢቃማ ከሌላት እጇ ላይ ብር የለም። ለረጅም አመታት እዚህ የሚያሳልፉት ቤት አልሰራሁም፣ የጀመርኩት ቤት አላለቀም፣ ቤተሰቦቼን ከገጠር ወደ ከተማ ማምጣት ፈልጋለሁ፣ እናትና አባቴን ሐጅ አስደርጋለሁ፣ ወንድሜን ማምጣት እህቴን ማምጣት ፈልጋለሁ ሲሉ በየወሩ የሚያገኙትን ብር ለዚህ ነገር እያዋሉ ምንም ነገር እጃቸው ላይ ሳይኖር አመታትን ያስቆጥራሉ። እንዴት ብለው እጅ ባዶ ይግቡ? አንዱ ምክንያት ይሄ ነው። እንዴት ድንገትም ለቤተሰብ ሲልኩ አመታትን አስቆጥረው የአላህ ውሳኔ መጥቶ ተይዘው ወደ ሀገር ቤት ቢገቡ ፊቶቻቸውን ያዞሩባቸዋል። ለኛ ብለሽ እኮ ነው ይሄን ያህል አመታት የለፋሽው ብለው የሚሉ ቤተሰቦች በጣም ጥቂቶች ናቸው። ምን ይዘሽ መጣሽ? ስንት ብር አለ እጅሽ ላይ ይላሉ። አረብ ሀገር ብር የሚታፈስ መስሏቸው። ድንገትም ይሄንን የመዋያ መቋጫ የምትሰሙ እህቶች ልብ እንድትሉ የምፈልገው ነገር ለቤተሰብ ስትሉ እጅ ባዷችሁን ወደ ሀገር ቤት ብትመለሱ የሚጠብቃችሁ እጣ ፈንታ አሁን ያልኩት ነገር ነው። ስለዚህ ቤተሰብ እንደሆነ በቃን አይሉ። አንዳንድ ቤተሰቦች እንዲያውም ልጃቸው ብር በየወሩ ስለምትልክ 3000 4000 5000 6000 10000 ቤት ማሰሪያው ይለካል። እሷ እጅ ላይ ምንም ሪያል ሳይቀር ይሆናል። ወይ 100 ወይ 200 ወይ 300 አስቀርታ ሌላውን ትልከዋለች በሐዋላ። ይህን ሁሉ ስታደርግ ቆይታ አንድ ቀን ተይዛ ብትገባ የሚጠብቃት እጣ ፈንታ ቅድም ያልኩት ነገር መሆን ያለበት የተወሰነ ነገር ለራሷ ያስቀመጠች መሆን አለበት። ይሄ ነው። እነሱ እንደሆነ በቃን አይሉ አሉ። አንዳንድ ቤተሰቦች በቃሽ ነይ እስቲ ወግ ማረግሽን እንመልከት። እድሜዋ ድንገትም ወደ አረብ ሀገር ስትመጣ 18 ነው በውሸት 20 ብላ መታ ይሆናል። 17 ነው በውሸት 20 ብላ መታ ይሆናል። እዚህ 25 አመት ይሆናታል፣ 30 አመት ይሆናታል። ማን ነው? የትኛው ወንድ ነው
ሴት በበዛበት ዘመን 30 ዓመት የሞላትን ሴት የሚያገባው ብላችሁ ታስባላችሁ? እኔ ሴቶችን ዝቅ እያረኩ አይደለም፣ እውነታውን ነው የምንነጋገረው። አንቺ ለቤተሰቦችሽ ቤት ለመስራት ስትይ፣ መኪና ለመግዛት ስትይ፣ በሬ ማረሻ ለመግዛት ስትይ እድሜሽ ይሮጣል። ከዛስ ማልቀስ ይሆናል። እኔ ብዙ እህቶችን አውቃለሁ እንደዚህ አይነት ችግር ውስጥ የወደቁ እህቶች። ብር ልጅ አይሆንም፣ ብር ትዳር አይሆንም፣ ብር እድሜን አይተካም። ስለዚህ ወሰን ሊኖረው ይገባል። አረብ ሀገር የምትኖሩበት ገድቡ ይብቃ። ከዛ በኋላ እጃችሁ ላይ ብር ኖረም የተጀመረው ቤት አለቀም አላለቀም ወደ ሀገር ቤት ለመግባት ወስኑ። እዚሁ ጣፈንታችሁ ተስተካክሎ ትዳር ከያዛችሁ የውጭውን አገር ትዳር ሁላችሁም ታውቁታላችሁ። የገባችሁበትም ያልገባችሁበትም የሁለቱም ትዳር የትዳርን ዓላማ እውን የሚያደርግ ትዳር አይደለም። ከተጋቡ ከ3 ከ4 ከ5 ዓመት በኋላ እንጂ የማይወልዱ አሉ። መሃን ሆነው ነው አይደለም። ብር ሲሉ ብር ብለው ይቀራሉ አንዳንዶቹ። ይሄንን ሁሉ አመታት ኪኒን ስትቅም መርፌ ስትወጋ ጤንነቷን እያወከች ትዳር አለኝ ብላ ታወራለች። አይገርምም? የሰዎቹ ልጆች ትክክለኛውን ትዳር መስርተው ልጅ ወልደው ሲስሙ፣ ልጅ ወልደው ሲያቅፉ፣ ልጅ ወልደው ሲያሳድጉ፣ እሷ ግን ለብር ስትል ትዳሩ ዓለም ውስጥ ገብታለች። ወይ ከዛ አይደለች ወይ ከዚህ አይደለች። እያሰባችሁ መሆን አለበት እህቶች። እድሜ ሰከንድ ቁማ አትጠብቀን። ስለዚህ አንዱ እህቶቻችን ወደ ሀገር ቤት የማይመለሱበት ምክንያት የጀመርኩትን ነገር አልጨረስኩም። መቼ ነው የምጨርሺው? አላውቀው። ይሄን የጀመርሽውን ነገር ከመጀመርሽ በፊት የነበሩት ፋሚሊዎችሽ ይሄ ነገር ቢቋረጥ ይሞታሉ? አይሞቱ። ጨረሽውም አልጨረሽውም ያንቺ እድሜ